ሰላም ጤና ይስጥልኝ። አርቲስት ልዩ ወርቅ እባላለሁ። እንግዲህ ወደ እናንተ ያዝናናችኋል፣ ያስተምራችኋል ያልነው አንዳንድ ታሪኮች ይዘን ቀርበናል። ተከታተሉ። በአንበሳ ዩቲዩብ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ከኛ ጋር ሁኑ። ዛሬ ይዤላችሁ የመጣሁት የድሮ ጎረቤታሞች የሚል ርዕስ ነው። የድሮ ጎረቤታሞች ወይዘሮ ካሰችና ወይዘሮ ዝናሽ የሚባሉ ድርብብ ያሉ መልካም ሴቶች ነበሩ። እነዚህ ሰዎች አንድ ግቢ ውስጥ ነው የሚኖሩት። ልጆቻቸውን አብረው ያሳድጋሉ፣ አብረው ይበላሉ፣ ሁሉንም ነገር ይካፈላሉ። ወይዘሮ ዝናሽ ቤት እንጀራ ካለ ወይ ዝንዬ እንጀራ አለ እንዴ? ይዙና ወይዘሮ ካሰች አዎ አለ። በቃ እኔ ወጥ ልስራ። ወጥ ስሪ። ኧረ ብዙ እንጀራ ነው ያለው፣ አትቸገሪ። እሺ በርበሬ የተፈጨ እንደው ዝናሽ ቤት ከተፈጨ ካሰች ወስዳሉ። ካሰች ቤት ከተፈጨ ደግሞ ዝናሽ ትወስዳለች። በቃ ደስ በሚል ሁኔታ ነበር የሚያሳልፉት። የሚገርማችሁ ነገር ደግሞ ከዚህ አልፎ የወይዘሮ ዝናሽ ቤተሰቦች ችግር ቢደርስባቸው፣ ሰርግ ቢደግሱ፣ ማህበር ቢደግሱ ወይዘሮ ካሰች አይገኙም። የትኛውም ዘመድ ቤት አብረው ይሄዳሉ። እንደዚሁም ደግሞ ወይዘሮ ካሰች ቤተሰቦች ዝግጅት ቢያዘጋጁ፣ ሰርግ ቢደግሱ፣ መከራ ቢመጣ ወይዘሮ ዝናሽ አይገኙም። እና እንደዚህ ደስ በሚል ሁኔታ ነበር የሚያሳልፉት። የወይዘሮ ዝናሽ ልጅ የወይዘሮ ካሰች ልጅ ማን እንደሆነ እንኳን እዛ ግቢ መለየት አትችሉም። ሁሉም የሁሉም ልጅ ነው። በቃ ደስ ይላል። እዛ የዕለታት አንድ ቀን ደግሞ ይጣላሉ። የሆነ ቀን ይነሱና ይጣላሉ። ሲጣሉ እባክሽ ወደዛ ድሮ እስከ አንቺ ጋር ጨምላቅ ድሮም ዝም ብዬ ነው ሁለተኛ አጠገቤ እንዳደርሽ ምናምን ተባብለው ነገሩን አጣጥፈው ወይኔ በቃ መቼም አይገናኙም እነዚህ ሰዎች ምንድን ነው የሚሻለው ነው የሚለው ተመልካች። እነሱ ግን በማግስቱ ጠዋት ብድግ ብለው ኧረ ማታውንም ሊሆን ይችላል የዛን ዕለት ዝንዬ እንዴት አደርሽ ወይ ካስዬ ደህና አደርሽ ወይ ጉድ። እነዚህ ሰዎች ነው የሚያስሉት። እና በዚህ መሀል እያሉ ብዙ ጊዜ ቆዩ። ልጆቻቸው ሲያስመርቁ ደስ የሚል ነገር ያሳልፋሉ። ልጆቻቸውን ዳሩ። ኧረ በስመ አብ ስንት ነገር አሳለፉ። ደስ የሚል ጉርብትና፣ ምንም ነገር ሳይደባበቁ አፈር ስሆን ቢልኝ አፈር ስሆን ጠጭዴ ተባብለው እንዴት ደስ የሚል ህይወት ነበራቸው። ከዛ እየኖሩ እነሱም እየደከማቸው ሲመጡ ከዛ ቦታ ላይ መነሳት አለባችሁ ተባሉና ኮንዶሚኒየም ቤት ሊሰጣችሁ ነው ተባሉ። እንዴ አሉ ቀበሌ። ወይዘሮ ዝናሽ ነጠላቸውን ያዙና በዚህ በኩል ደግሞ ወይዘሮ ካሰች ነጠላቸውን አንጠልጥለው ቆይ እኔና ዝልዬን አንድ ላይ ነው የምትሰጡን ወይስ ለየብቻ? አይ ብሎኩ ሊለያይ ይችላል አይታወቅም። ደግሞ የሆነ ነገርም ሊለያይ ይችላል። እሱን እንግዲህ አሰራሩን አናውቅም። እንደሞ ቻለው ከዝንዬ ብትለይ ካሰችም ዝንዬ ከካሰች አትለዩ፣ ካሰች ከዝንዬ አትለዩ። በቃ ተደበላለቁ። ወይኔ ደስ ሲሉ። አሁን ግን እንደዚህ አይነት ፍቅር አለ። እኔ ቢኖር ደስ ይለኛል። ከዛ በኋላ መጨረሻ ላይ ቀበሌው ማይቶ ኧረ እነዚህ ሰዎች ምንድን ነው የምናረጋቸው? ገና ካሁን እኮ ቀውጥ እየፈጠሩ ነው። እንዴት ደስ ይላሉ። በተቻለ መጠን አብረው እንዲሆኑ እናደርጋለን ተባለ። ግን ምንም ነገር ሊሆን ስላልቻለ አሰራሩ ያው ማለት እንግዲህ እንደ ብሎካቸው እንደ ቤታቸው መጠን እንደ አንዳንድ ነገር ታይቶ ወይዘሮ ዝናሽ ሌላ አካባቢ፣ ወይዘሮ ካሰች ሌላ አካባቢ ተመደቡ። ልክ ወይዘሮ ዝናሽ ቀድማ ሄደች። ወይዘሮ ዝናሽ ቀድመው ከሄዱ በኋላ ወይዘሮ ካሰች እዛው ቀሩ። ምንድነው የኔ ጣም ዝንዬን አጥቼ ምንድነው የምሆነው? ጠዋት ማታ ለቅሶ ስቃይ ሰቀቀን። በቃ አይበሉም አይጠጡም። ማዘን ጀመሩ። ደግሞ እኔ የት ወደ የሚደርሰኝ አምላኪ ወይ እዛችሁ ዝናሽ ጋር አድርገኝ ምናምን እያሉ ጸሎት። በቃ ጠዋት ተነስተው ስልክ ይደውላሉ፣ ማታ ተነስተው ስልክ ይደውላሉ። በቃ ይደዋወላሉ። ግራ ተጋቡ። በኋላ አልቀረም ካሰችም ሌላ ቦታ ደረሳቸው። ወይዘሮ ዝናሽን መተው የካሰችን ዕቃ ተሸክመው መኪና ላይ ጭነው ምን ብለው እየተላቀሱ ሄዱ። ካስዬ በቃ እንደው ትንሽ ወይዘሮ ዝናሽ በቃ ካሰችን ለማጽናናት ሞከሩ። ካሰች ግን አልቻሉም። በቃ ሁሉ ነገር ይናፈቃቸው ጀመር። ወይዘሮ ዝናሽ ግን የሆዳቸውን በሆዳቸው አድርገው ካስዬ እህቴ፣ እናቴ፣ የእናቴ ልጅ እኔና አንቺን የሚለየን የለም። አንድ ሳምንት አንቺ ቤት፣ አንድ ሳምንት እኔ ቤት እያልን እንቀመጣለን ምን አንብሏቸው። ካሰች በጣም ቅስማቸው ተሰበረ። በጣም ማዘን ጀመሩ፣ መታመም ጀመሩ። ሰውነታቸው እየቀነሰ መጣ። ከዛ እንደዚህ በመባባል ወይዘሮ ካሰች ምንም አልቻሉም። በቃ ታቅማቸው በላይ ሲሆን የወይዘሮ ዝናሽ ልጅ ውጪ ሄደ ልጅ ነበራቸው። እራሳቸው ወይዘሮ ካሰች ያሳደጉት እንደ እናት ሆነው ማለት ነው።
ከዛ ደህና ነሽ ወይ እናቴ እንዴት ነሽማ ምናምን እያለ ወይዘሮ ዝናሽ ጋር እናቱ ጋር ይደውላል። እኔስ ደህና ነኝ ልጄ፣ ግን ምን ዋጋ አለው ከወይዘሮ ካሰች ጋር ተለያይተን እሷን በሽተኛ ሆነችብኝ። እኔም ጠዋት ማታ በሀሳብ በቃ ሁለታችንም ብቻ ጥሩ ላይ አይደለም። ገንዘብ ቢገኝ ምን ዋጋ አለው? ዋናው ፍቅር ነው እንጂ አሁን እሷ ልጆቿ ደርሰውላታል፣ እኔም እናንተ ደርሳችሁልኛል። ሁሉ ነገር አለን። ስንት ደቂቃ? አይ ችግር የለውም እንትን እንዳለ አሁን አንድ ይቅርታ። አንበሲቲ ቤተሰቦቻችን በአንዳንድ ቴክኒክ ብልሽት ሎኬሽን ቀይረናል። እንግዲህ የወይዘሮ ዝናሽንና ወይዘሮ ካሰችን ታሪክ ከይቅርታ ጋር እንቀጥላለን። ያው እንግዲህ የወይዘሮ ዝናሽ ልጅ እንደዛ ደውላ ስታወራው ወይዘሮ ዝናሽ እናቴ እኔስ ይኸው በሰው ሀገር አሜሪካን አይደለም ያለሁት፣ እኔ ከእናቴ መለየቴ ሳይደብረኝ ቀርቶ ነው፣ አንቺስ ብትሆኚ ከኔ መለየት ሳይደብርሽ ቀርቶ ነው። ግን መቻል ነው ያለበት፣ ስለቻል ነው አይደለም። እነዚህ እናንተም ደግሞ እሳቸውን ቢሆኑ መቻል አንቺም መቻል ነው ያለባችሁ። ምን ይደረጋል፣ ይሄ እኮ ግዴታ ነው ብሏል። አይ ልጄ እንጃ እኔ እንደውም ይሻላለሁ ካስዬማ አልቻለችውም ብለው ለልጃቸው መልስ ሰጡት። እንግዲህ እግዚአብሔር እርዳችሁ አይዟችሁ አለ። ከዛም ሲውሉ ሲያድሩ ምንም ለውጥ የለም። ካስዬም እየታመሙ እየደከሙ፣ ዝንዬም እየታመሙ እየደከሙ መጡ። ያው የእድሜ ጉዳይ፣ ጉልበት መድከም፣ አይን መድከም፣ አቅም ማነስ፣ መበሳጨት ሁለቱም ጋር ይታይባቸዋል። እዛ ጭንቀት ይሄ ነገር ሲኖር የሁለቱም ልጆች ተጨነቁ። የካስዬም ልጆች ተጨነቁ፣ የወይዘሮ ዝናሽ ልጆች ተጨነቁ። ምንድነው ማድረግ ያለብን? ለማንኛውም ስለ እነዚህ ሰዎች በጣም አድርገን መወያየት አለብን አሉና ተወያዩ። ምን እናድርግ? አይ እነዚህ ሰዎች ለየብቻቸው እየኖሩ ችግር ውስጥ እየገቡ ነው። ስለዚህ አንድ ላይ የሚኖሩበትን ሚንስ መፍጠር አለብን አሉ። ብለው ሁሉም ተስማሙ። ያው በዚህ ነገር የሁለቱም ልጆች ተስማሙና ወይዘሮ ካሰች ወይዘሮ ዝናሽ ቤት መጥተው እንዲኖሩ ተደረገ። ከዛ ሰራተኛ ተቀጠረላቸው። የራሳቸውን ህይወት እንዲኖሩ ደስተኛ ሆኑ። በጣም ወደ በፊት ህይወታቸው ተመለሱ። ደስ የሚል ነገር ታየባቸው። ልጆቹም ደስ አላቸው። የሚገርማችሁ ነገር በዚህ ዙሪያ ስለ ወይዘሮ ዝናሽና ስለ ወይዘሮ ካሰች ፍቅር ብቻ ሳይሆን የልጆቹንም ፍቅር ነው ያየሁት እና ደስ ይላል። እንደዚህ አይነት ትውልድ ማፍራት ደስ አይልም? እንደዚህ አይነት ጓደኝነት ደስ አይልም? ግን ከየት ይገኛል? ከተገኘ ደስ ይላል። በእውነት እነዚህ ሰዎች ጋር ነገር ስለተገኘ እኔ በጣም ደስ ብሎኛል። እስኪ እንደዚህ አይነት ሰዎች የት ይገኛሉ? ፍቅር ከልጅ እስከ ልጅ ልጅ በጣም ነው ደስ ነው። ጉርብትና ማለት ይሄ ነው። እህትማማች እንኳን በማይዋደድበት ዘመን እነዚህ ሰዎች እስከ ዕለተ ሞታቸው እስከ እርጅናቸው ይህን ያህል ፍቅር ሲታይባቸው ደስ አይልም? እኔ ደስ ብሎኛል። ለማንኛውም አመሰግናለሁ የአንበሲቱ ቤተሰቦቼ። ሌላም ታሪኮችን እያያዝንላችሁ እንመጣለን። ወዳችኋለሁ። ሰላም ሁኑልኝ። አንበሲቱን ሰብስክራይብ፣ ሼር፣ ላይክ አድርጉ። ደህና ሁኑልኝ።